እሬት ወይም አሎቬራ ለቆዳ በርካታ ጠቃሚ ሚነራሎችን የያዘ ድንቅ ተፈጥሯዊ ተክል ነው። እሬት ለቆዳችን ስንቶቻችንን የምንጠቀመው? በዚህ ቪዲዮ ላይ እሬት ለቆዳችን የሚሰጠንን ድንቅ ጥቅሞችና እሬትን ፈጽሞ መጠቀም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን አጠር አድርጌ የምነግራችሁ ይሆናል። ሰላም እንዴት ናችሁ ውድ የዩቲዩብ ቻናል ቤተሰቦቼ። በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩት። በቅድሚያ እንግዲህ እሬት ለቆዳችን የሚሰጠንን ጥቅም እንመልከት። የመጀመሪያውና አንደኛው ቆዳን ለማለስለስና እርጥበትን ለመስጠት። እሬት ከፍተኛ ውሃ መጠን ስላለው ቆዳ እንዳይደርቅና ሁልጊዜም ለስላሳ ሆኖ እንዲቆይ ይረዳል። በተለይም ደረቅ ቆዳ ላላችሁ ሰዎች እጅግ በጣም ተመራጭ ነው። ሁለተኛ ጠቀሜታው ቁስለትንና መቃጠልን ለማከም ይረዳል። በፀሐይ የተቃጠለ ወይም በሙቀት የተጎዳ ቆዳን የማቀዝቀዝና የማዳን ከፍተኛ ብቃት አለው። ቆዳ ላይ የሚፈጠሩ መቅላቶችንና የማቃጠል ስሜቶችን በፍጥነት ያስታግሳል። ሶስተኛ ጠቀሜታው ለብጉርና ለተለያዩ የቆዳ ሽፍታዎች ድንቅ ጥቅምን ይሰጣል። እሬት ባክቴሪያን የመከላከልና ቁስለትን የማድረቅ ባህሪ አለው። ብጉር እንዳይባባስና በብጉር ምክንያት የሚመጡ ጠባሳዎች በፍጥነት እንዲጠፉ ይረዳል። አራተኛ ጠቀሜታው የእርጅና ምልክቶችን በእጅጉ ለመቀነስ ይረዳል። በውስጡ የሚገኘው ቫይታሚን ሲ እና ቫይታሚን ኤ የቆዳ የመለጠጥ አቅምን ይጨምራሉ። ይህ መጨማደድ ቀድሞ እንዳይመጣና ቆዳ የወጣትነት መልክ እንዲኖረው ያደርጋል። አምስተኛ ጠቀሜታው ጥቁር ነጠብጣቦችን ለማጥፋት ይረዳል። በፊት ላይ የሚወጡ ጥቁር ነጠብጣቦች ወይም የቆዳ መልክ አለመመጣጠን በሂደት ለማጥፋት እሬትን መጠቀም በእጅጉ መድኃኒት ነው። ታዲያ እሬት እጅግ በጣም ዘርፈ ብዙ የቆዳ የጤና ጥቅሞችን ይሰጠናል። በውስጡ ባለው የተለያዩ ንጥረ ነገሮች ቫይታሚን ኤ እና ቫይታሚን ሲ የቆዳን እርጥበት ጠብቆ እንዲቆይ በማድረግ ቆዳችን ውብና ለስላሳ እንዲሆን ያደርጋል። ነገር ግን እሬትን ደግሞ ከመጠቀም መቆጠብ ያለባቸው ሴንሲቲቭ የሆነ ቆዳ ያላቸው ሰዎች አሉ። አሁን ደግሞ እነሱን ልንገራችሁ። ምንም እንኳን እሬት ለብዙዎቹ ጠቃሚ ቢሆንም አንዳንድ ሰዎች ሲጠቀሙ ጥንቃቄ ማድረግ አለባቸው፣ ወይም ደግሞ ጨርሶ እሬትን ከመጠቀም መቆጠብ አለባቸው። እነዚህም ሰዎች የመጀመሪያውና አንደኛው ከፍተኛ የአለርጂ ችግር ያለባቸው ሰዎች ናቸው። ለሽንኩርት፣ ለነጭ ሽንኩርት ወይም ለቱሊፒ አበባዎች አለርጂ ያለባቸው ሰዎች ለእሬትም ተመሳሳይ ምላሽ ሊኖራቸው ይችላል። ፊት ከነዚህ እጽዋት ጋር ተመሳሳይ ቤተሰብ ስለሆነ ቆዳን ሊያሳክክ ወይም ሊያቀላ ይችላል። ስለዚህ ለአንዳንድ ሰዎች ሴንሲቲቭ ቆዳ ስላላቸው እሬትን ባይጠቀሙ ይመከራል። ሁለተኛ ጥልቅ ቁስለት ወይም ከባድ ቃጠሎ የሚሰማችሁ ሰዎች ማለትም በቆዳቸው ላይ። እሬት ለቀላል ቃጠሎ ጥሩ ቢሆንም በጣም ጥልቅ የሆነ ቁስሎችን ወይም ከፍተኛ የቆዳ መላጥ ላለባቸው ጉዳቶች መጠቀም የለባችሁም። ይህ የቆዳውን የመፈወስ ሂደት ሊያዘገየው ይችላል። ሶስተኛ በጣም ስስና የሚቆጣ ቆዳ ያላችሁ ሰዎች። አንዳንድ ሰዎች እሬት ሲቀቡ የማቃጠል ወይም የመቆጥቆጥ ስሜት ሊሰማቸው ይችላል። በተለይም በቅርቡ የኬሚካል ሕክምና የተደረገለት ቆዳ ላይ ማለትም በሕክምና ላይ ያለ ቆዳን መቀባት እጅግ በጣም ከፍተኛ ጉዳት ሊያስከትል ይችላል። አራተኛ የቆዳ ኢንፌክሽን ያለባቸው ሰዎች እሬትን መጠቀም የለባቸውም። በቆዳ ላይ ከፍተኛ የባክቴሪያ ወይም የፈንገስ ኢንፌክሽን ካለ እሬቱን ከመቀባቱ በፊት የሕክምና ባለሙያ ማማከር ያስፈልጋል። እሬቱ እርጥበት ስለሚፈጥር አንዳንድ ጊዜ ለባክቴሪያዎች መራቢያ ምቹ ሊሆን ይችላል። አምስተኛ ስቴሮይድ ያለባቸው ቅባቶችን የሚጠቀሙ ሰዎች። እንደነዚህ ያሉ ቅባቶች የሚጠቀሙ ሰዎች እሬትን አብረው ባይጠቀሙ ይመከራል። እሬት ቆዳው እነዚህን መድኃኒቶች በከፍተኛ ሁኔታ እንዲመጥ ያደርጋቸዋል። ይህም ወደ አላስፈላጊ የጎንዮሽ ጉዳት፣ ወደ ቁስለት፣ የፊት መበላሸት ሊያስከትል ይችላል ማለት ነው። እሬትን ለመጀመሪያ ጊዜ ስንጠቀም ከጆሮ ጀርባ ወይም እጅ ላይ ለ24 ሰዓት መሞከር አስፈላጊ ነው። ማለትም እሬት ማይስማማ ቆዳ ያላችሁ ሰዎች ቀጥታ እሬትን ለመጀመሪያ ጊዜ ከሆነ የምትጠቀሙት በመጀመሪያ እጃችሁ ላይ በመቀባት ለ24 ሰዓት ቆዳችን ላይ ለውጥ ያመጣል ወይስ አያመጣም የሚለውን ቼክ ማድረግ አስፈላጊ ነው። ስለዚህ እነዚህ አይነት ሴንሲቲቭ የሆነ የቆዳ ችግር ያለባቸው ሰዎች ከእሬት ፈጽሞ መራቅ ወይም መሸሽ አለባቸው ማለት ነው። ነገር ግን እሬት በጣም እጅግ ዘርፈ ብዙ ጥቅሞች የያዘ ሲሆን በውስጡ ቫይታሚን ኤ፣ ቫይታሚን ሲን የያዘ በመሆኑ ለቆዳ ጥራት፣ ለቆዳ ለስላሴና ቆዳን እርጥበቱን ጠብቆ እንዲቆይ ያደርጋል። ታዲያ ምን አይነት የእሬት ዝርያዎችን ደግሞ ለፊታችን መቀባት አለብን የሚለውን በሌላ ቪዲዮ ላይ እምሰራላችሁ ይሆናል። እሬት በተፈጥሮ የተለያዩ ዝርያዎች ያሉት ሲሆን ለቆዳችን ተስማሚ የሆነው እሬት የትኛው ነው የሚለውን ደግሞ በቀጣይ ቪዲዮ እሰራላችኋለሁ።
ይህ ቪዲዮ እጅግ በጣም ለብዙ ሴት እህቶቻችን እንዲሁም ቆዳቸው በከፍተኛ ሁኔታ ለሚያሳክካቸው በአጠቃላይ የቆዳ ችግር ያለባቸው ሰዎች ሬትን እንዴት መጠቀም እንዳለባቸውና ምን አይነት ሰዎች ደግሞ ከሬት መራቅ እንዳለባቸው የሚገልጽ ትምህርት ነው ማለት ነው። ሼር ላይክ ያደረጋችሁ ለወዳጅ ዘመዶቻችሁ አጋሩ። በዚህ ቪዲዮ ላይ ደግሞ ጥያቄ ሀሳብ ካላችሁ በኮሜንት ላይ አስፍሩልኝ፣ አብራርቼ የምመልስ ይሆናል። ከኔ ጋር በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።